ልትሆን ነው? በቃው ነው እንዳይሰራ ማለት አይ እሱ ጆራል ምኑ ጭራሽ ስሙን ጥራለች በርቀና እንዴ ምን ነው አካበዱ አይ እኔ ብቻ እኮ የሸደዋት መሰለኝ ብርቅ ቢሆነው ለምን መሰለህ እንዴ አምሮብህ እንዲህ ለብሰህ እንዲህ አጅታ ለማህር ቆሻሻ ዳር መገኘት ያሳዝን ይሄ ብርቅ ያደርገዋል ይበተና ቢሉት ወና አዳ አይሳደቡ አይ አካበዱ ዱላም አላልኩ ግን ህግ አክብረን በተወደደ ኩላሊት ምን ተደርሚሉኝ አንዳንዴ ሲጀመር ኩላሊት ምን ነው በቀኝ ተነሱ አሲዳ ወና ታዲያ አይ ግርማ ሞገስ አይ ብላሽ አይ ልብስ ያልታደለ ልብስ አዲስ አበባ ያው ታሳዝኛለሽ ስንት የምሁር ደንቆሮ ስንት የመሀይም ምሁር ይዘሻል እንደው ስንቱን ተሸክመሻል እንዴ አቶ እዚህ ወንጀል ተማራ ፈረፈን እንግዲህ አቶ መኳንንት እንደርሶ ያሉ ባለሀብቶችን ክፍለ ከተማችን በማግኘቱ እድለኛ እንደሆነ ነው የተሰማኝ። በእውነት በጣም ነው የማመሰግነው። እንደናንተ አይነት ለሀገርና ለወገን ተቆርቋሪ ወገኖቼን አግኝቼ ህልሜን በሀገሬ ላይ እውን ለማድረግ በመቻሌ እድለኛነት ነው የተሰማኝ። በጣም እንጂ እኛም እናንተም እድለኞች ነን። እንግዲህ እንደዚህ እየተደጋገፍን ሀገራችንና ህዝባችንን ለተሻለ እድገት ማብቃት ይጠበቅብናል። እውነት ነው። ከተማመንን ነው ምን ችግር አለ? ምንም ችግር የለም። ዋናው እኛ መተማመናችን ነው። በዚህ ፓርት እንዳይጠራጠሩ በማንኛውም ሰዓት ቢሮ ደርሰው ክፍት ነው። እንግዲህ እሺ፣ ሰላም። እሺ አይሎ ጉቡልኝ ቅድም ዘግተኛ አልሄድክም አሁን ምን ታየ? ምንድን ነው ያልሽው? ቅድም ዘግተኛ አልሄድክም ወይ አሁን ምን ታየ? አይደለም መጀመሪያ ያልሽው እስኪ በይልኝ። መጀመሪያ ጉቡልኝ ነው አልኩት። እንዴ ይሄ ነገር ይፋውን እንዴ ሁላችሁም ባድያ ያጎዛችሁት? የመቼ ጆሮ ለባለቤት ባዳ ነው? በጣም ጥሩ ተጽፋው ለመስማት እንግዲያውስ ሁላችሁም ዶሯችሁ ዘመድ አድርጉት። ችግር የለም። ለኔ ስታወጣ ግን አስብበት። እንዴ እኔስ ስታወጡ አስባችሁ በዝነው ወስቆፖርቱ ነው ያወጡ ላይ ጠይቃችሁ እናቴ እኔስ ቀኔ በራ ማድረግ ነበር እግሜላችን አጨረሽብኝ በእናዋል ቦታው ግን መልቲ ፐርፐዝ የህንፃ ግንባታ ይላል ተባለ ይሆናል ብዬ ገምታለሁ። ግን ማስተር ፕላን ላይ አይቶ ማረጋገጥ ያስፈልጋል። ለዚህ ነበር አሳምነው ነው የፈለግኩት። ሰውየውን ያመጣው አሳምነው ነው አይደል? አዎ ምን ነው በቃ ይሆናል። አሳምነው ቦታውን ሳይና ሳያረጋግጥ ሰውየውን ይዞት አይመጣም። አሳምነው ቀላል ሰው አይደለም። ባይፎን የለፋንበትን ቶሎ አያሻ እሱ እንኳን አልሰራፈር ቶሎ ጨርሱ እንጂ ተጋገዛለን ብላለች። በጣም ጥሩ። ስለዚህ በቃ አሳምነው የቪዲዮ ቀረጻ እንዲያደርግ እንዲሁም ደግሞ ቦታው የተፈቀደ መሆኑን አለመሆኑን ምናምን እንዲያደርግ ላድርግ አይመስልም? ልክ ነው። አንተም የሱን ውጤት አይተላክልኝና እኔም አቶ መኳንንት ካመጡት ፕሮፖዛል ጋር አያይዤ ወደ አዲስ አበባ የመሬት ልማት ጽሕፈት ቤት ደብዳቤ ልክላቸውና ውሳኔያቸውን በቶሎ እንዲያሳውቁልኝ። ምን አለ መሰለው ስጋት ያለብን ቤተሰቡ ከኖረበት ቦታ ክፉ ደጉን ካየበት ቦታ በአንድ ጊዜ ተነስን ነው። ይህን ግን እናንተ አላወጣም፣ እሱማ ያወጣው መንግስት ነው። እናንተ ተራ ደሞዝተኞች፣ ስራ አስፈጻሚ ጥያቄ ካለው መንግስትን ይጠይቅ። ድሀ ምን ያመጣል? በቃ ነው ተሰሰብ ድሀ ምን ማለት እንደሆነ ታውቃለህ? ለምን እንዲሁ ድሀ ያው ድሀ ነው። በጣም ከምታስቀኝ
አሁን አንተ ተምሬያለሁ ነው የምትለው? ኮሎኔል ተምሬያለሁ እንጂ አድርጌ ነው በደረጃ የትምህርት ጥቅሙ ምንድን ነው? ራስን መቻልና ማሸነፍ ነው። በተገኘው አጋጣሚ ነው። ራስህ ይቆረጥ። ምን ነው ራስህ ይቆረጥ። ይሄን መሰል የግል ፍላጎት ወደኋላ ይጎተታል። ይሄንን መሰል ለኔ ብቻ የሚል አስተሳሰብ ነው ከሰውነት አሳንሶ እንዳሁን አድርጎ እርስ በርስ ይባላል። ኮሎኔል ራስን መቻልና ማሸነፍ ነው ሆነ ደበርሶ አላልኩም። እኔ ያልኩት የግለኝነት አስተሳሰብ ያንተ መኖር በሌሎች ውስጥ እንደሚወሰናታል። እንደሱማ ከሆነ ሰለቸኝ ጥቅም ይሳል እኮ ነው ሰፊውን ህዝብ በቀናነት የማገለግል አንተ እና ህዝቡን እያገለገልክ እውነት ወይ ህዝቡ ራሱ የእናንተ ብረት ድስት የጓዳ ዕቃ የቤት ዕቃ እኮ ነው ያደርጋችሁ መገልገያው እንጂ አገልግሎት ባልቻለ የምረን የምታገለግሉ እስከሚገባኝና እንደተረዳው ከሆነ ሰለቸኝ ደከመኝም ሳል ማገልገሌ ነው። አዎ ሰው ትርጉም ላይ ይቀይራል። እንግዲህ እርሶ እርሶ ሲያቅኛል ጠዋት ስገባ ማታ ረፍጄ ሰው በጣም እንጂ ለዚህ እኮ ነው ወደኋላ እውነት ነው እንጂ እንዳትጠፋት ቢሆን ግን የወርቅ መሆን ነበረብን። ይቺ መለሻ አሜሪካ ነው አሜሪካ ምትሏት እውነት እውነት ሰለቸኝ ደከመኝም ማለት እኮ ነው። እንግዲህ ምስክር ነው እንደለኝ ወይ ታሪክ ሰው እውነት አይመስለው ብለፈልፍ በብዙ ብናገር እኔን የታከተኝ እያስመረረኝ እየሰለቸኝ ነገር አለጥራው ገጽ እቺ ነገር ሽሙጥ ናት እንዴ? ዋሽሙጥ እኮ ነው። ውሸት ልብስ በሆነበት ዘመን ማን አንተ ማሽሙ የጥቆ ነው ውሸት፣ ሌብነት፣ ሙስና፣ ዘረፋ፣ ማጅራት ይሄ አያስነጉል መሆን። ስለዚህ እኔ ምን ወጣኝ ነው ምን እድል ከብዬ ነው አንተን ውሸታም ነው። በትክክል ከህዝብና ከፖሊስ የተሸሸገ ነገር ብቻ ሲሄዳል። አንተስ ምን ይመስላል? እውነት ብሎ ስላላረቅ አይደለም ማለት ነው የማልልህ እያደረግም ዝም ስለብን አየው መጨረሻ ማሸነፊያው ትቺ ጥቅስ ናት አይደል? በጣም ጎበዝ ምንም ተምራለህ። በጣም ይገባል። በዚች ጥቅስ ረቱና በቃ ልውጣ ማለት ይሻላል። አይ ልፋት አንቺም ኢትዮጵያ ድረስ እንዴት ቢታከተው ይሆን? እንዴት ቢመረው ነው እንደዚያ? አይ የተባለልሽ እንደው አንዳንድ ቀን ሳይባልሽ የመጣ ሁሉ አይ ኢትዮጵያ እንዳለሽ እኔም ተራው ደርሶኝ ዛሬ አይ አስማማ የቀጠሮ ሰዓት እያለፈ ነው። እንደውም ጽዮን ካንተ ጋር ትሆንና እሷ ትይው ይቻላል። አሳያታለሁ። እርስዎ ከፈቀዱ ወስጄ አሳያታለሁ። የኔ ቆንጆ ወይ አባዬ ለገጣቱ ቦታውን አይተሽ ለኔ ሪፖርት ታደርጊልኛል። ሻባብዬ እሺ በቃ ሻባብዬ ቤት እንገናኝ። ላቭ ዩ ኦኬ ባይ እንዴ ታደሰነስ አንቺ ኬክ ነው ያለ ጉዳይ ሁሉ ተጨረሰ። እንኳን ተዛውጅ በስተጋር እና ብቻችን እንዳይጠይቅ ነው አንተና ነው አለች። ልክ ነው። በኋላ ላይ ቆማ ሰዱ ማሰደድ እንዳይሆን ግን ይሄ ነው እንደምን አለ አቶ መላኩ ጋር ትናንት እሺ በል
አዎ መሀንዲሱ ልከንላቸዋል። አካባቢውን እሱ ከማስተር ፕላኑ ጋር እያስተያየ የሚፈለጉትን የአካባቢ ነዋሪዎች ያሳያል። አዎ በእኛ በኩል ማድረግ የምንችለው ወይም ከዛ የህዝቡን ውሳኔ ሰኞ ሪፖርት ትልኩልናላችሁ። ችግር የለም። እሺ ችግር የለም። እሺ ሳምነው አንተ በኩል ያለውን ጉዳይ ሙሉ ጨረስክ? አዎ ጨርሻለሁ። እሺ ስለዚህ አንተ ከጨረስክ ውበቱ ይህንን ፕሮፖዛል ከደብዳቤው ጋር አባል አድርገህ ለአዲስ አበባ የመሬት ልማት ጽሕፈት ቤት እናላክላቸው። አሁን አጽፋለሁ። ህዝቡ ግን ትንሽ ቅሬታ አለበት። ለምንድን ነው ቅር የሚለው? መንግስት ያወጣው ህግ ነው እናትነግራቸው እንዴ? ተናግሬያለሁ። የሚሰሙም አሉ። ምን አማራጭ አለ? ቦታውን ከፈለግን ለእኛ አይደለም ለሀገር እድገት ሲባል ግድ። ቆይ ኢንቨስትመንትን መቃወም ጸረ ልማትና ጸረ ዲሞክራሲ አካሄድ ሊሆን አትነግራቸው ነው? የቻልኩትን ሞክሬያለሁ። የሚሰማ እንኳን አንድ የለም። እስቲ እናያለን። የአዲስ አበባ መሬት ልማት ጽሕፈት ቤት ደብዳቤውን ያጽድቅና ይላካል። ያን ጊዜ እንተያያለን። ወደው ሲሆን በግዳቸው ይነሳል። አሁን እሱን ተወውና ለአቶ መኳንንት የደረስንበትንና በቀጣይ የእኛን ድርሻ እንዳያዘጋጁ ንገራቸው። አረዳት ዋናው ነገር እሱ ነው። ይኸውልህ ያልተደራደርነውም ሰውየውን አንድም በአንተ ስለመጣና አንድም የእሱን ቃል መሆኑን ስላመንን መሆኑን ንገር። በሱ ሰማመኑ እኔ ራሴ ነግረዋል። ወለደ እንደምናል ቀጀ ታይለ ያናደና የግላው ቆረጥ እሺ በደህና ነው የመጣችሁት? አዎ ኮሎኔል በደህና አንድ ወሬ ሰምተን ነው። ምን ሰማችሁ? ማን ነው የነገራችሁ? ወይዘሮ ንጋቱ አለች። ወረዳ የሚሰራው የለም ሙላቱ ከኛ ሰፈር ከፍ ብላ ያለችው። አዎ ሙላቱ። እሺ የኛ ወረዳ በሚፈርሱ ክፍለ ከተማዎች ውስጥ ገብቷል ተካቷል። እና ሊያፈርሱት አሁን ለውጥ ስብሰባ አደረገ። ለውጥ ስብሰባ ሊጠሩ ነው ጠሩ ነው ጠርተው ሊጠሩ ነው ገና ዳናው እንዴ አይ ከረከታው ሰው ይሆን እንዴ ተጠርቶ ምን ነው እንደዚህ አቀብራጣ ደፍታኝ ያው ነው ያለ ይሆናል። እሱ ታበለማ ማይነካነ ሺ ጊዜ ይኖረው እኛም እኮ ሰው ነን። አረ ሰው ነን እንዴ ሰው ነን አይደል እንዴ ኮነሪ ሷደኝን ሰው ነን ሷደኝን እንዴ በእነሱ አይደል እኛ ለእነሱ ሰው ነን ምን ታስባላችሁ እንዴ? እኔ ለእነሱ ሰው ነኝ ብዬ አልገምትም። እነሱም ሰው ነህ ብሉኝ አላምንም። ሰው ያልሆነ ሰው ነህ ብለህ ታምናለህ? ለምንድን ነው የማታምኑ? ኮሎኔል እንዴት ታምናለህ? እነሱ መጀመሪያ ሰው ሲሆኑ ሰው ቢሉ ታምናለህ፣ ግን ሰው ሳይሆኑ ሰው ሲሉ ታምናለህ? እውነት ብለህ እውነት ብለህ እናንተ ምን ይደረግ ነው የምትሉት? ምን ይሻላል? እኛ በስፍራችን ላይ ያለው ተደራጅተን በአክሲዮን ተደራጅተን ቤት አሰርተን እንድንኖር ነው የምንፈልገው። እናንተ ተደራጅተን ምንዛችን እንዲ አክሲዮን ማለት ምን ማለት እንደሆነ አልገባችሁም? አዎ አንተም እኮ አለህበት። ምን ነው ኮሎኔል እኔም ጀብራችኋል አክሲዮን ስማ አክሲዮን ማለት ምንድን ነው? አሁን ይሄ አእምሮት ካልሆነ በስተቀር የኔና የእናንተ አቅም የሚችለው ነው? ያንተ ገቢ ከኛ በምን ያንሳል? ምነው አሁን ትችላለህ? ድንጋይ ፈጠር አክሲዮን ልጆችን ታጎርሳለህ፣ ለአክሲዮን ትከፍላለህ። አንተስ ብትሆን ከስራለህ ብትሰራው እንዴት ነው ያምራችኋል? እንደው በቃ እንደው ከምድር ተነስቶ በማህበር ሀብታም መሆን። ኮሎኔል እርስዎም እኮ ከሰፈራችን ሰው አንዱ ሰው እኮ ናቸው። እኔ እንዳጨው እናንተ ተፈልጋችሁ ፈጥሩ። እኔ ልንገራችሁ አይደል እውነቱ ልንገራችሁ እንኳን ባለ አክሲዮን ነው ቀርቶ የዕለት ጉርሴን የቤተሰቤን መሸፈን አልቻልኩም። ሁላችን ከእጅ ወደ አፍ ኮሎኔል አውቃለሁ። ታዲያ እሱ አይደለም እንደ ገረመኝ አይዳ ትለብሳለህ ትከናነው አማራካሪ ተማሪዎችን ጋር ታስታውሳችሁ ሌላ ምንም የለም። ኮሎኔል እሱን ነው ማነጋገር፣ እሱን ነው ማውራት።
ዘንድሮ አክሲዮን ላይ ፊት ማለት ነው። አክሲዮን አምሮችኋል። አሁን ምን እናድርግ አላችሁ እናንተ መጀመሪያ ይሄን ነገር እንደሱ ተሆነ ጠይቃችሁ መጀመሪያ ይሄንን ወሬ ያመጣውን ልጅ በእውነት ቦታው ይሸጥ እንደሆነ የሚገዛው ሰው ደግሞ ባለሀብቱ ማን እንደሆነ ስሙን ንገራችሁና ይሄን ሁለቱን ይዛችሁ እኔ ጋር ሌላ ምንም ማለት ነው። ምንም በቃ ይሄን አንጡልኝ። ከዛ በኋላ እኔ ቀጥታ ወደ ህግ በሚዳኘው መልኩ ሄዳለሁ። በጣም ጥሩ። እኛም ፈልገን ሰውየውን መረጃ መተን እንሰጣለን። ጎሽ በቃ እንደሱ አድርጉና ይዛችሁልኝ ነው። ከዛ በኋላ እኔ መንገዱን ጀምራለሁ። በጣም ጥሩ። እኛም እናመሰግናለን። እሺ። ሰላም ወዲያ እንዲህ እንዲያው በቃ ማንም እንዲያው ደህን ማባረር ነው የምሰራው። እንዴ ጭቆ ለዚች ሀገር እንዳንቺ ነው የሚደክምላትና የሚለፋለት ሰው ይኖራል? የሚበላው ሌላ ሆነ እንጂ እንዴ ሰራተኛው ነው ወጥቷል። ምን ታደርጊያለሽ? አስቸኳይ ሪፖርት እንስራት ልጅ ነው። ኦኬ ትቆያለሽ ማለት ነው። ምን ነው ታለቅሽኝ እንዴ? ዘንቦ ልቻል መሰለኝ። ወይ ዘንብማ ካፍቷል ነው የምልሽ። ላረስረስሽ እንዴ? ጥሩ እኔ ምን ፈልጋለሁ? እስከዛ ቆያለሁ። ከቻልክ ጠብቀኝ። በጣም አሪፍ። እኔ እንግዲያውስ ውጭ ላይ የማናግረው ሰው አለ። አንቺ ቀርበሽ ከጨረሽ ደውይልኝ። እሺ ዛሬ ሁላችሁ ፊታችሁ ፈካ ለዚህ ነው እንዴ? ያንቺን ፊት እንዲፈካ ዛሬ ምሽቱ ላርግልሽ። ፋሲካ ዛሬ ምሽቱ ተይዟል። ቀጠሮ አለኝ። ሌሊቱን ከምልሽ ብዬ እኮ ነፃ መሆንሽ ይቻላል። ካመሸሁበት ቤት ወጥቼ አድሬ አላውቅም። እውነት ይገርም ነው ውበቱ። ዛሬ ሰርግና ምላሽ ነው። በነገራችን ላይ ቅድም እፈልጋለሁ ለምን ነበር? ቅድም ዘነበል ስለ አካፍተልኝ ያላልከኝ? እውነት ምናልባት ካለህ እኮ እንድታበድረኝ ብዬ ነው። ስሚ ኦኬ ገንዘብ ማለት ነው? ኮንዶሚኒየም እንደደረሰኝ ታውቂያለህ? የዛ ፊኒሽንግ ማሰሪያ 100 እስከ 150 ሺህ ያስፈልግሻል ብሎኝ ትንቅ ብሎኛል። እኔን ጭንቅ በለኝ ማይ ሳምንት ወይ 2 ሳምንት ታግሽኛለሽ? እታግሳለሁ። ጥሩ አድርጌ ብጨርሰው በጥሩ ሳንቲም አከራየዋለሁ። እዛ ላይ አንተም በየቦታው ሳንቲም ከምትዘራ ይቀመጥልሃል። እንደው ምን ላድርግሽ? እንደው ምን ልሆንልሽ? ከምሬ እኮ ነው የኔ ሀሳብ። እንደው ለዚህ ንግግርሽ ለምን ትልቁ አይሆንም? ትልቁ ስትል ማለትማ ሚሊዮን ማለቴ ነው። ናስሚ ድርቅ ብዬ ብቀርብስ ሲያሁን እኔ ትጂ እኔ ድርቅ ልበልልሻ ከዚህ በጣም ስሚዬ እኛ ሰው ይሄን እንግዲህ እንደዚህ እናደርግ። የአዲስ አበባ መሬት ልማት ጽሕፈት ቤት ደብዳቤውን ሲልክልን ኮፒ አድርገህ ትወስድለትና ግማሹን ድርሻችንን ታመጣለህ። የደብዳቤውን ኮፒ ስንሰጠው ግማሹን ይክፈል። ህዝቡን አስለቅቀን አካባቢውን ነፃ ስናደርግለት ደግሞ ቀሪውን ይክፈል። አይመስልም አቶ አስማማ? ጥሩ ነው። እኔ ሚናት ሀሳብ ነግረዋል። የእኛን ሀሳብ በል እንጂ ገና ከአሁኑ ማፈቅር ጀመርክ እንዴ? አይደለም እና እኛ እኮ ማለት እኮ ነው ተሳስቼ ነው። እንደሱ በላ። ያው እሱ የሚለውንም ትነግረናል። ይህንን የመሰለ ቦታ በዚህ ዋጋ ማግኘቱ ቀላል እንዳልሆነ አሳምነው። እኔም ከደወለልኝ እነግረዋለሁ። ደውዬ ብጠራውስ? ያው የደንቡን ሊያነጋግሩ ይፈልጋሉ። አዎ ጉዳዩን በተሳካ ሁኔታ ለመጨረስ ግድ በአካል መገናኘት ያስፈልጋል ብለዋል። በጣም አሪፍ። እሺ አመሰግናለሁ። ጌቴ አስቆጥረኝ እባክህ አስቆጥረኝ።